እርሊ ከተመጣ ይዳናል። እዛ ልጆች ጋር ሲቆም ይጨንቀኛል፣ እዚህ እሷ ጋር ሲመጣ ይጨንቀኛል። እግዚአብሔር ህይወቴን ቀጠለልኝ። እግዚአብሔር ይመስገን። ጭንቅ ነበረኝ፣ አሁን ደስ ብሎኛል። ዶክተሮቹንም እግዚአብሔር አግዟቸዋል። አንድ ቀን እንቅልፍ አልተኙም እውነት ለመናገር። አዎ ይጨንቃል። ከጭንቀትም በኋላ ደስታ ይመጣል። እንባም ተራጭተዋል። ህመሟ ከባድ እንደሆነ ሲነገር አስጨንቋል። ባልደረቦቿ እጅግ ማዝነዋል። በድንጋጤ ስሜት ውስጥ ሆነው ባልደረባዋን ማስታመም የዘወትር ስራቸው ነበር። ከባልደረቦቿ ጋር ያሉ የማርበርግ ቫይረስ በሽተኞችንም የመንከባከብ ኃላፊነት የጂንካ ሆስፒታል የጤና ባለሙያዎች ኃላፊነትና ወቅታዊ ተግባራቸውም ነበር። ነገር ግን ያ ጊዜ ታለፈ። ባልደረባቸውም ታገገመች፣ ዳነች። ከባለቤቷም ከልጆቿም ዘንድ ተቀላቀለች። እግዚአብሔር በባለሙያዎችም አብረውኝ ባሉ በዶክተሮችም በሲኒየር ሐኪሞችም ብቻ እግዚአብሔር ጣልቃ ገብቶ እግዚአብሔር ህይወቴን ቀጠለልኝ። እግዚአብሔር ይመስገን። እኔ የተሰማኝ ስሜት የወባ ስሜት ነው የተሰማኝ። እንደ ወባ ያንቀጠቅጠኝ ነበረ። ወዲያውኑ ኳርተም ጀመርኩኝ። ምንም ፕሮግረስ አልነበረውም። እኛም ካስገባናቸው ታማሚዎች ተነስተን ስናይ ብዙ ጊዜ የሚታዩ ምልክቶች ከወባ ጋር ተመሳሳይነት ያላቸው ምልክቶች ናቸው። የማርበርግ ቫይረስ በሽታ ምልክቶች ሲታዩ ወደ አቅራቢያው ወደሚገኝ የሕክምና ተቋም ሄዶ መታከም ከማርበርግ ቫይረስ በሽታ መዳን ይቻላል የሚል ምስክርነትንም የጤና ባለሙያ ትነግረናለች። እና እርሊ ከተመጣ ይዳናል። በባለቤት የመታመም ደንግጫለሁ፣ ተስፋም ቆርጫለሁ። እግዚአብሔር ይመስገን አሁን ግን ደስተኛ ነኝ ይላል ባለቤቷ። ጭንቅ ነበረኝ፣ አሁን ደስ ብሎኛል። የሷ የልጆቼ አልነበርኩም፣ ስራ ላይ ነበርኩ። ሮጬ ነው መጣሁት። እዛ ልጆች ጋር ሲቆም ይጨንቀኛል፣ እዚህ እሷ ጋር ሲመጣ ይጨንቀኛል። እዚህ ጋር ነው ቁጭ የምለው ነበርና ለምታጽናኑኝ ለዶክተሮች እዚህ ለምሰሩት እግዚአብሔር አምላክ እድሜ ይስጣችሁ። ማስተላለፈው መልእክት በጊዜ እርሊ መምጣት ጥሩ ነው። ህይወቴን ቀጠለልኝ። እግዚአብሔር ይመስገን። ታማሚዋ የጤና ባለሙያ በሆስፒታል ለተደረገላት የጤና ባለሙያዎች እገዛ ምስጋና ችራለች። ባለቤቷም አመስግኗቸዋል። ዶክተሮቹንም እግዚአብሔር አግዟቸዋል። አንድ ቀን እንቅልፍ አልተኙም እውነት ለመናገር። ከጎኔ ቆማችሁ ለረዳችሁኝ እዚህ ለምትሰሩ ለዶክተሮቹ ለባለሙያዎቹ ከታች ከጽዳት ጀምሮ ለተረባረባችሁ በቃ ሸክምን ለተሸከማችሁ እግዚአብሔር አምላክ እድሜ ይስጣችሁ ላለው ሰላም ማለት ነው። ጀግናዋ የጂንካ ሆስፒታል ጤና ባለሙያ ወገኖቿን ከማርበርግ ቫይረስ በሽታ ነፃ ለማድረግ የሕክምና አገልግሎት እየሰጠች ሳለች የቫይረሱ ተጠቂ ሆናለች። ታዲያ በሆስፒታሉ በተደረገላት ርብርብ ከቫይረሱ አገግማለች፣ ድናለች። ልብ ይበሉ። ምልክቱን ካዩ በአቅራቢያ ወደሚገኝ የጤና ተቋም በመሄድ ራስዎንና ቤተሰቦን ከማርበርግ ቫይረስ በሽታ ይከላከሉ ይላል የደቡብ ኢትዮጵያ ክልል ጤና ቢሮ ደቡብ ክልል ህብረተሰብ ጤና ኢንስቲትዩት ጋር በመተባበር። ሰላም።